ሽንታ መከላከያ ምራባ ከኔ ጋር እንድትናገረኝ ደግሞ ትመጣለህ። አታፍርም? ጤና ይስጥልኝ አቶ ዮሴፍ። አዳምጠኝ። የምራባ ጤና ይስጥልኝ። ሚሊሻ ነህ አይደለ? የዛ ሀገር መከላከያ ሚሊሻ ነህ። እውነት ነው። እና ታዲያ ምራባክ ነው የምትጨፍረው ከዚህ አንተ ከካም ልጅ እኛ በረሃ ላይ ወርቀን በረሃ ላይ እንትን እንደምንለው ለእኛ ክብር ይገባል። ግብረ ሰዶማዊ ነው መሪያችሁ። ብርሃኑ ጁላ ደግሞ እኛ ሻዕቢያዎች ቆለጡን አፍርጠን መሀል አድርገን ቂጡን ነው የሚበላው። በሱ ነው የምትማሩ ሙርኮ ነው የነበረ። እኛ የብርሃኑና የአብይ መከላከያ ነን፣ የሀገር መከላከያ ነን። አፈር አባክ ብላ ለሀገር ነው ለድንበር። ኢትዮጵያ የሚባል የሀገር መከላከያ የለውም እያልኩ ነው። እንዳልመጣ በሄሊኮፕተር ከነሁን ሄሊኮፕተሩ ነው ያወረድኳት። ቀለቤት ብራከን ሚመረጥቼ ከእናንተ ጋር የሚጫወታው አሜሪካ ወታደር አፈራባ አንተ ሄደው ቆሮልኝ በናባ ጋደም ብያው አንተማ ጋደም ብለህ እየበላ ነው። ከዛ ብሩን ትልካላችሁ፣ ህዝብን ታስጨርሳላችሁ። አረኛ እናንተ እኮ ናችሁ ጨራሾች። ህፃን ልጅ ፋኖ ናችሁ ብላችሁ ቆዳ የምትገፉ የኢትዮጵያ መከላከያዎች አላችሁ እናንተ ወራዶች። እሱ እኛ መከላከያዎችን አይወክለንም። እኛ መከላከያዎችን አይወክለንም። መከላከያ አይደለም። መከላከያ የሚባል አገር ውስጥ ሰላማዊ ሰው እየገደልክ መከላከያ የምትል መስሚያ ይጥጥ ነው። ሱዳን ጋር ሄድና ቆረጥ ካለ 75 ኪሎ ሜትር ጥሶ የገባው ድንበር አስከበር። አንተ የሽንታም ልጅ የሴተኛ ዳሪ ልጅ አልሰማም እንዴ? ባለፈው የተሰራውን በሱዳን ላይ አጠቃላይ ኢትዮጵያ ውስጥ መከላከያ ላይ ምናምን የምትበሉት አጣችሁ የገባችሁ ሆዳሞች ናቸው። ዘማ ቂጣችሁ የምትበዱ ግብረ ሰዶማውያን ናቸው። ምን አባክ ታመጣለህ አንተ ሽንታም? አማራ የፈጀ መከላከያ ነኝ። የምን አባክ መከላከያ ነው? አገር ድንበር ነው የምትጠብቀው እንጂ እዛ ያለውን ክልሉን አተራምስ ተብለሃል። አንተ አሁን አማራ ነህ ወይ ሻዕቢያ ነህ? ምን አባህ ገባህ እያልኩ ነው። አንተ የሸርሙጣ ልጅ አንተ ምን አባህ አግብቶ ነው? ምን አባህ አግብቶ ነው? ብርሃኑ ጁላን አስገባልኝ። በል ሙተረቆረማይ እናንተም ባራታችሁ ነው የምንጨፈጭፋችሁ። ምኛ መከላከያ ነን። አገር ባቃዝ ታክስ ቆርጦ ልብስና ፓንት የሚገዛልህን እየገደልክ እኔ ጋር መጣህ። እንትናቱ አንተ መሀይም ገመዳ አብይ አህመድ የግብረ ሰዶም ሚኒሾች ናችሁ እናንተ። ባራታችሁ ነው ምን ተክላችሁ